በሰሙነ ሕማማት የግዝት በዓላት ይሰገድባቸዋል የሚል ጥያቄ ደርሶኛል። ለዚህ መልስ ለመስጠትና ማብራሪያ ለማድረግ ነው የመጣሁት። አቃቤ ሥርዓት ሚዲያ የሚለውን ሁላችሁም ይሄንን መልእክት ያያችሁ ሁላችሁም አቃቤ ሥርዓት ሚዲያ የሚለውን ዩቱብ ላይ ግቡና ሰብስክራይብ፣ ላይክ፣ ሸር አድርጉ። እንደዚሁም ደግሞ ቲክቶኩን ፎሎ አድርጉ። 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉ። በተለይ ይሄ ለሁሉም ሰው መድረስ አለበት ማለት ነው። እንግዲህ ምንድን ነው የተባለው? በሰሙነ ሕማማት የግዝት በዓላት ሲውሉ ይሰገድባቸዋል የሚል ጥያቄ ነው የመጣልኝ ማለት ነው። በሰሙነ ሕማማት ሊውሉ የሚችሉት እንግዲህ የቅዱስ ሚካኤል በዓል፣ የእመቤታችን የቅድስት ድንግል ማርያም በዓልና የቅዱስ ምንድነው የጌታችን የኢየሱስ ክርስቶስ በዓለ ልደት ወይም ደግሞ በዓለ እግዚእ ነው የሚውሉት ማለት ነው። እሁድና ቅዳሜ ያው እዛው ላይ ናቸው ማለት ነው። እንግዲህ የግዝት በዓላት የሚባሉትን በመጀመሪያ ብዙ ሰዎች አንዳንዶቹ 7 ያደርጓቸዋል፣ አንዳንዶቹ 12 ያደርጓቸዋል፣ አንዳንዶቹ 3 ናቸው ይላሉ። የግዝት በዓላት ቁጥራቸው 5 ብቻ ነው። የግዝት በዓላት ቁጥራቸው 5 ብቻ ነው። በፍትሐ ነገሥት ላይ ተቆጥሮ ተሰፍሮ አንቀጽ 19 ላይ ተቀምጧል ማለት ነው። እነዚህ በዓላት ታዲያ የመጀመሪያው በዓል ማን ነው ከተባለ እሁድና ቅዳሜ፣ ቅዳሜ እሁድ 2 እሁድ ብሎ ነው የሚጀምረው። ቅዳሜ እሁድ 2። ከዛስ ደግሞ በዓለ እግዚእ የጌታችን የልደቱ የጽንሰቱ በዓል በዓለ እግዚእ በ29 ማለት ነው። በአራተኛ ደረጃ ደግሞ በ21 የእመቤታችን የቅድስት ድንግል ማርያም የዕረፍቷ መታሰቢያ በዓል። ከዛ ቀጥሎስ የመልአኩ የቅዱስ ሚካኤል በዓል በ12 ማለት ነው። እነዚህ 5ቱ ብቻ ናቸው የግዝት በዓል የሚባሉት። አንዳንዶቹ ዛሬ ገብርኤል ነው ብለውኛል አልሰግድም የሚሉ አሉ። የገብርኤልም የመድኃኔዓለም በሌሎች ሁሉ ይሰግዳል። በበዓለ እግዚእ፣ በበዓለ ማርያም፣ በበዓለ ሚካኤል፣ በእሁድና በቅዳሜ ግን አይሰገድም። የእረፍት ቀን ናቸው። እነዚህ የመንግስተ ሰማያት ምሳሌዎቻችን ናቸው። እረፍት ናቸው። እረፍት ነው የምናደርግባቸው። ነገር ግን ስናከብራቸው የታመመን እንጠይቅባቸዋለን፣ የታረዘም እናለብስባቸዋለን፣ እንግዳ የሆነ እንቀበልባቸዋለን፣ የታመመን ደግሞ እናሳክምባቸዋለን፣ ወይም ጸበል ቦታ ወስደን እንዲታከም እናደርጋለን። ጸበል ተጠምቆ እንዲድን እናደርግባቸዋለን ማለት ነው። እና በዚህ በሰሙነ ሕማማት ሲውሉስ ይሰገድባቸዋል ከተባለ አይሰገድባቸውም። በፍትሐ ነገሥት ላይ አትስገዱባቸው ተብሎ ተቀመጠ እንጂ በሕማማት ሲሆን ስገዱባቸው የሚል አልተጻፈም። በሕማማት ሲሆን ስገዱባቸው የሚል አልተጻፈም። አንዳንድ ሰዎች ምን ይላሉ? የሕማማት በዓላት በቃ ሕማማቱ ከፍተኛ ስለሆነ እንዴ እንደዛ ብሎ ነገር አለ እንዴ? በኩረ በዓላት የበዓላት ሁሉ ቁንጮ የሚባለው በዓለ እግዚእ ነው፣ 29 ነው። እዚህ ላይ ከዋለ አይሰገድም ነው። ለምሳሌ ዛሬ አሁን ያለሁት እኔ 10 ሰዓት አካባቢ ነው። አሁን እንግዲህ ሰዓቱ ሕማማት ነው። ለምንድን ነው የማንሰግደው? እሁድ ስለሆነ ነው የማንሰግደው። አንሰግድም። ዛሬ ሰንበት ነው፣ አንሰግድም ማለት ነው። እሺ አርብ ከ11 ሰዓት በኋላ አይሰገድም። ለምን? ቅዳሜ ሰንበት ስለገባ አይሰገድም። ቅዳሜ ራሱ ግብረ ሕማማት አለ። ለምን አይሰገድም? አይሰገድም። ለምን? ሰንበት ስለሆነ። እዚህ ላይ ሚካኤል ከዋለ፣ እመቤታችን ከዋለች፣ ባለ እግዚእ ከዋለ አይሰገድም። አትስገዱባቸው የሚል ጽሑፍ በፍትሐ ነገሥት አንቀጽ 15 ላይ፣ በፍትሐ ነገሥት አንቀጽ 19 ላይ አክብሯቸው፣ አትስገዱባቸው፣ ስራ አትስሩባቸው የሚል ተጽፏል። ነገር ግን ሕማማት ሲሆን ስገዱባቸው የሚል የመጽሐፍ ክፍል ግን የተደነገገ ነገር የለም። ለምሳሌ ስዑር ቅዳሜን ካየን ስዑር ቅዳሜን አንቀጽ 15 ፍትሐ ነገሥትም አንቀጽ 19 ፍትሐ ነገሥትም ስዑር ቅዳሜ ትጾማለች ብሏል። በሌሎቹ ቀናት ግን ቅዳሜት አትጾምም፣ እሑድም አትጾምም ብሏል። ስዑር ቅዳሜን ትጾማለች ካለ ለምንድን ነው በዓለ እግዚእ፣ በዓለ ሚካኤልና በዓለ ማርያም ሲውሉ ስገዱባቸው ያላለው? ስለማይሰገድባቸው ነው። ስለዚህ እነዚህ አይሰገድባቸውም። አይ የግድ እንሰግዳለን ያዙን ልቀቁን የሚሉ ሰዎች እንደው ይሰገድ እያሉ እኮ እንትን የሚሉት እኮ የሚጮሁት ሰዎች እኮ ግድግዳ ላይ ተለጥፈው እነሱ የሚውሉት ሰዎች ናቸው የማይሰግዱት ማለት ነው። እንደው እነሱ ቢሰግዱ እኮ ጥሩ ነበር። አሁን ስገዱ እያሉ የሚያዙ ሰዎች አይሰግዱም። ምን አይነት መንፈስ እንደተጠናወታቸው እኔ አላውቅም። ይሄ በዓላት ናቸው ከተባለ ለመሆኑ እኛ በመስገዳችን፣ እኛ በመውደቃችን፣ እኛ በመነሳታችን ምንድን ነው የምናደርገው ከተባለ ስንሰግድ የጌታችን የኢየሱስ ክርስቶስን ለእኛ ሲል የከፈለውን መከራውን ነው እንጂ የምናስበው አሁን በዚህ በወደቅነው በተነሳ ነው እንጸድቃለን ብለን አይደለም። አያጸድቅም ማለት አይደለም። የምንደክመው ድካም፣ የምንጾመው ጾም፣ የምንሰግደው ስግደት፣ የምንሰጠው ምጽዋት ሁሉ ለጽድቅ ነው። ነገር ግን በእግዚአብሔር ቸርነት ነው የምንድነው። በእግዚአብሔር ቸርነት አታድርጉ የተባልነውን ነገር አለማድረግ መጠበቅ ያስፈልጋል። አድርጉ የተባልነውን ነገር ደግሞ
ማድረግ ይገባናል እና ስለዚህ ከነገ በኋላ ማክሰኞ ባለ እግዚአብሔር ነው፣ አይሰገድም ነው። ለሁሉም ሰው እንዲዳረስ 10 ጊዜ ኮፒ ሊንክ አድርጉ እባካችሁ። ምክሮች ተመችተዋችሁ ከሆነ አሁንም ልለምናችሁ፣ ዛሬ ልመና ላድርገው፣ በቃ ልመና ላድርገው። እንዴ ምንድን ነው 300 ሺህ 400 ሺህ ሰው እያየ ለምንድን ነው ዩቱብ ላይ ሄዳችሁ አቃቤ ስርዓት ሚዲያን ለምንድን ነው ሰብስክራይብ የማታደርጉልኝ እንዴ? ለምንድን ነው? እስኪ ልለምናችሁ ዛሬ ያያችሁ ሁላችሁ ሰብስክራይብ ሳታደርጉ እንዳትመለሱ። የልዑል እግዚአብሔር ቸርነት ከኛ ጋር ይሁን። እግዚአብሔር ይጠብቃችሁ። እንግዲህ ነገ የዕለቱን አስተላልፋለሁ፣ ከነገ በኋላም የዕለቱን አስተላልፋለሁ። እዛ አቃቤ ስርዓት ሚዲያ ላይ ከሰኞ እስከ ዓርብ ያለውን ሰርቼ አስቀምጭላችኋለሁ። እግረ መንገዳችሁን እየሄዳችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እዩት። በየቀኑ ያለውን ደግሞ በየቀኑ አቀርብላችኋለሁ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። መልካም የስግደትና የሕማማት ሳምንት